እውነቱን እንነጋገር ከተባለ ብዙዎቻችን የክርስትና ህይወትን እንደ ሞባይል ባትሪ ነው የምንቆጥረው። እሁድ ቤተክርስቲያን ስንሄድ መንፈሳዊ ባትሪያችንን ቻርጅ እናደርጋለን። ሰኞና ማክሰኞ ፉል ነው። ሮብ ሲደርስ ግን ባትሪው ቀይ ያሳያል። አርብ ሲሆንማ ባትሪው ጭራሽ አልቆ ፓወር ሴቪንግ ላይ እንደሆነ ስልክ በጭንቅ ነው የምንንቀሳቀሰው። ቀጣዩን እሁድ ወይም ቀጣዩን ኮንፈረንስ ወይም አዲስ መዝሙር እንደ ፓወር ባንክ እየጠበቅን በጭንቅ እንኖራለን። ግን ወገኖቼ ይህ አመለካከት ከስሩ የተሳሳተ ቢሆንስ? የክርስትና ህይወት እያለቀ እንደሚሄድ ባትሪ ሳይሆን እንደማይደርቅ የውሃ ምንጭ ቢሆንስ? የሚያልቅ ቻርጅ ሳይሆን የማያቋርጥ ህያው ግንኙነት ቢሆንስ? አንድ ወሳኝ ጥያቄ ልጠይቃችሁ። የባለፉትን 6 ወራት መንፈሳዊ ህይወታችሁን በግራፍ መልክ ብትስሉት መስመሩ ወደ ላይ ነው የሚያሳየው ወይንስ ቀጥ ብሎ ምንም ለውጥ የሌለው የሞተ ሰው ሪከርድ ነው የሚመስለው? አቃለው ይህ ጥያቄ ይከብዳል። ነገር ግን መፍትሄው በራስ ጥረት መጨነቅ ሳይሆን ድነት ወይም ሳልቬሽን በእውነት ምን እንደሆነ በደንብ መረዳት ነው። በክርስቶስ ኢየሱስ አምናችሁ ጌትነቱን በተቀበላችሁበት ቅጽበት በሰማይ ችሎት ፊት ስለእናንተ የተሰጠው የፍርድ ውሳኔ ምን እንደሆነ ታውቃላችሁ? በህይወት መዝገብ ላይ ከስማችሁ ፊት የተጻፈው 50% ወይም 99% አይደለም። የተጻፈው የክርስቶስ ፍጹም ጽድቅ ነው። በእግዚአብሔር ፊት ያላችሁ ተቀባይነት ራሱ ኢየሱስ ባለው ተቀባይነት ልክ ፍጹም ነው። ሙሉ በሙሉ ጸድቃችኋል። እንከን የለባችሁም፣ ቅሬታ የለባችሁም። ይህ በሰማይ ያላችሁ ቋሚ አቋም ነው። ነገር ግን ካሜራውን ወደ መሬት እናዞረው። እዚህ ምድር ላይ ያለውን እውነተኛውን ህይወታችንን እንመልከት። ሐሳባችን፣ ልማዳችን፣ ለነገሮች የምንሰጠው ምላሽና ማንም የማያውቀው የውስጥ ትግላችን። ይህንን ስናይ በሰማይ ባለን 100% እና በምድር ባለን 0% በሚመስል ህይወት መካከል የሰማይና የምድር ያህል ርቀት እናያለን። በሰማይ ያለን አቋም ፍጹም ነው። በምድር ያለው ህይወታችን ግን የተበላሸና ወጣ ገባ ያለ ይመስላል። እስቲ አስቡት። አንዳንዴ ውስጣችን እንደ እሳት ይነዳል። ቃሉ እንደ ማር ይጣፍጠናል። ስንጸልይ ቃላቶቹ እንደ ውሃ ይፈሳሉ። ማገልገል ደስ ይላል። ኃጢአትም ኃይሉን ያጣ ይመስላል። ግን ደግሞ አሉ እነዛ ቀናት ከጥቂት ጊዜ በኋላ ሳናስበው መንሸራተት እንጀምራለን። ወደ ድሮ ኃጢአት፣ ወደ ድሮ ልማድ፣ ወደ እነዛ የሚያስጠሉ የግዴለሽነት ወቅቶች። ከዛን ውስጣችን በጥያቄዎች ይሞላል። እውነት እኔ ድኛለሁ? እግዚአብሔር በእኔ ውስጥ እየሰራ ነው? ለምን መንፈሳዊ ህይወቴ እንደ ቀላል ብርጭቆ በቀላሉ የሚሰበር ይመስላል? ምናልባት መጀመሪያውኑ በእውነት አልተለወጥኩም ነበር። ለዚህ ነው ድነት ወይም ሳልቬሽን ምን ማለት እንደሆነ በደንብ መረዳት ያለብን። ድነት ማለት ወደ ኋላ ተመልክተን ድሮ ያን ጊዜ ድኜ ነበር የምንለው አንድ ታሪካዊ ክስተት ብቻ አይደለም። የአንድ ጊዜ ውሳኔ ብቻም አይደለም። ድነት እግዚአብሔር የሚሰራው ባለ 3 ክፍል ታላቅ የጥበብ ስራ ነው። እነዚህም 3 ክፍሎች የመጀመሪያው መጽደቅ ወይም ጀስቲፊኬሽን፣ ሁለተኛው መቀደስ ሳንቲፊኬሽን፣ ሶስተኛው መክበር ወይም ግሎሪፊኬሽን ናቸው። እነዚህን ወሳኝ እውነቶች በቀላሉ ለመረዳት ህይወታችሁን እንደ ቤት አድርጋችሁ አስቡ። የቤቱ መሰረት መጽደቅ ወይም ጀስቲፊኬሽን ነው። ይህ ቅጽበት መጀመሪያ ላይ እንደተነጋገርነው በክርስቶስ ኢየሱስ ምክንያት እግዚአብሔር በፍርድ ዙፋኑ ላይ ሆኖ ጻድቅ ናችሁ ብሎ የፈረደበት ቅጽበት ነው። በፍርድ ቤቱ ውሳኔ ተሰጥቷል። የዳኛው መዶሻ ተመቷል። መዝገቡ ተዘግቷል። ለዚህ ቤት መሰረት መጣል እኛ ያወጣነው አንድም ነገር የለም። እዚህ ላይ የኛ ጥረት አስፈላጊ አለመሆኑ ብቻ ሳይሆን ጭራሽኑ ቦታ የለውም። እኛ ይዘን የመጣነው ኃጢአታችንን ነው። ክርስቶስ ግን ጽድቁን አመጣ። እኛ ዕዳችንን አመጣን። ክርስቶስ ክፍያውን አመጣ። እኛ በደላችንን ይዘን ቀረብን። ክርስቶስ ግን መስቀሉን ይዞ ቀረበ። ይህ መጽደቅ ነው። ህጋዊ የፍርድ ቤት ውሳኔ ነው። የተፈጸመና ያለቀ ጉዳይ ነው። በክርስቶስ ባመናችሁበት ቅጽበት የተከናወነ እውነት ነው። በዚህ በማይነቃነቅ መሰረት ላይ ግን ሌላ ስራ ይጀመራል። ይህ ስራ የሚሰራው ወደ ቤቱ ለመግባት አይደለም። ምክንያቱም አስቀድመን ቤት ውስጥ ነን። ይህ ስራ መቀደስ ወይም ሳንቲፊኬሽን ይባላል። መቀደስ ማለት ወደ እግዚአብሔር ፍቅር ለመድረስ የምንገነባው መሰላል ወይም ደረጃ አይደለም። እግዚአብሔር አስቀድሞ አቅፎናል። አስቀድመን ልጆቹ ሆነናል። ደህንነታችን የተጠበቀ ነው። መቀደስ ማለት አስቀድመን እየኖርንበት ያለውን ቤት ማደስ ወይም ሪኖቬሽን ማለት ነው። ሐሳባችንን፣ ምኞታችንን፣ ልማዳችንን፣ ንግግራችንን፣ ሰውነታችንንና ጊዜያችንን ሁሉ ይመለከታል። መንፈስ ቅዱስ በህይወታችን ውስጥ በእያንዳንዱ ክፍል እየገባ ይሄ የኔ ነው፣ ይሄም የኔ ነው ይላል። በምሬትና በጥላቻ የተበላሸውን ወለል ይነቅላል። የድብቅ ኃጢአት ያበላሸውን ግድግዳ ያፈርሳል። በሀፍረት ተዘግተው የኖሩ የልባችንን ክፍሎች ከፍቶ በብርሃን ይሞላቸዋል። መንፈስ ቅዱስ ይህንን ሁሉ የሚያደርገው በህይወታችን ውስጥ ቦታ ለማግኘት አይደለም። ቤቱ አስቀድሞ የእርሱ ነው። እኛ የራሳችን አይደለንም። ክቡር በሆነው በክርስቶስ ደም ዋጋ ተገዝተን የመንፈስ ቅዱስ ንብረት ሆነናል። ስለዚህ አሁን እየሰራ ያለው ቤቱን ለመግዛት ሳይሆን የገዛውን ቤት ለማደስና ለማሳመር ነው። የቤቱ ባለቤት እርሱ ስለሆነ ቤቱ ወይም የኛ ህይወት ለእርሱ ክብርና ቅድስና የሚመጥን እንዲሆን እያስተካከለው ነው።
ይህ ቅደም ተከተል የህይወትና የሞት ያህል ወሳኝ ነው። ለእግዚአብሔር ፍቅር ብለን አንሰራም፣ ከእግዚአብሔር ፍቅር ተነስተን ግን እንሰራለን። እግዚአብሔር ዘንድ ተቀባይነት ለማግኘት አንታዘዝም፣ ነገር ግን በክርስቶስ ተቀባይነት ስላገኘን ነው የምንታዘዘው። ስለዚህ በህይወታችሁ ወለሉ ሲንገዳገድ፣ ግድግዳው ሲሰነጠቅ ወይም አንዱ ክፍል ገና እንዳልተስተካከለና እንደቆሸሸ ሲሰማችሁ ከመሰረቱ ላይ እየወደቃችሁ ወይም እየፈራረሳችሁ አይደለም። ይህ የሚያሳየው እድሳቱ የቱ ጋር እንደሚያስፈልግ ነው። የመጨረሻው ግብ ግን እጅግ አስደናቂ ነው። አእምሯችሁ፣ ሰውነታችሁ፣ ስሜታችሁና ፍቃዳችሁ ሁሉ የክርስቶስን መልክ እንዲመስሉ ነው። ይህ የመቀደስ ሂደት ነው። አንድ ቀን ክርስቶስ ሲመለስ ወይ እርሱ እኛን ሲጠራን ስራው ፍጹም ይሆናል። ያኔ መክበር ወይም ግሎሪፊኬሽን ይሆናል። በውስጣችን የምናደርገው የኃጢአት ትግል ያበቃል። ስለዚህ ስለ መዳናችን ስናወራ መጽደቅ ወይም ጀስቲፊኬሽን ያለቀለት የኋላ ታሪካችን ነው። መቀደስ ወይም ሳንቲፊኬሽን አሁን ያለንበት ሂደት ነው። መክበር ወይም ግሎሪፊኬሽን ወደፊት የሚጠብቀን ተስፋ ነው። በመዳንና በመቀደስ መካከል ያለውን ልዩነት ካልተረዳችሁ መንፈሳዊ ሕይወታችሁ በኩነኔና በድካም አዙሪት ውስጥ ተይዞ ይቀራል። የዳናችሁበትን ጽኑ መሰረት ገና እየታደሰ ካለው ማንነት ጋር ትቀላቅሉታላችሁ። ትንሽ በተሰናከላችሁ ቁጥር ቤቱ በላያችሁ ላይ እንደፈራረሰና እንደጠፋችሁ አድርጋችሁ ታስባላችሁ። እዚህ ጋር አንድ ጥያቄ ልጠይቃችሁ። በኃጢአት ውስጥ ስትወድቁ ወይም መንፈሳዊ ድካም ሲሰማችሁ ወደ እግዚአብሔር ለመቅረብ ምን ይሰማችኋል? ብዙዎቻችን በእንደዚህ አይነት ወቅት ለመጸለይ ይከብደናል። መጽሐፍ ቅዱሳችንን ለመክፈት ያሳፍረናል። ለምን? ምክንያቱም በውስጣችን የሚጮህ አንድ ግዙፍ የክስ ድምፅ አለ። እንዲህ ይለናል፣ አንተ በዚህ ማንነት እንዴት ፊቱ ትቆማለህ? ተመልከት ምን ያህል እንደቆሸሽክ። መጀመሪያ ራስህን አስተካክል፣ ጽዳ፣ ተሻሻልና ከዛ በኋላ ወደ እግዚአብሔር ትቀርባለህ። ይህ ድምፅ ለሁላችንም አዲስ አይደለም። ከገነት ጀምሮ አዳም ራቁቱን ሲሆን ከእግዚአብሔር ለመሸሸግ በሞከረበት ቅጽበት የጀመረ በሽታ ነው። ነገር ግን ይህ መጀመሪያ ራስን አጽዳ የሚለው ድምፅ የመንፈስ ቅዱስ ድምፅ ሳይሆን የወንጌል ጠላት የሆነው የኩነኔ ድምፅ ነው። እኛ ሳናስተውል ንስሐን የእግዚአብሔርን ፍቅር መልሰን የምንገዛበት የቅጣት ክፍያ አድርገን እንቆጥረዋለን። ይህንን ያህል አጥፍቻለሁና ይህንን ያህል አልቅሼ ካልከፈልኩ እግዚአብሔር ፊቱን አይመልስልኝም ብለን እናስባለን። ነገር ግን መጽሐፍ ቅዱሳዊ እውነተኛ ንስሐ ከዚህ ፍጹም የተለየ ነው። እውነተኛ ንስሐ የሚጀምረው ስለ መጽደቃችን ካለን ጽኑ እርግጠኝነት ነው። ለምሳሌ ሃይማኖተኛ ሰው ንስሐ የሚገባው ጌታ ሆይ እንዳልጠፋና ለዘላለም እንዳልቀጣ ተቀበለኝ ብሎ ነው። በወንጌል የዳነ አማኝ ግን ንስሐ የሚገባው አባቴ ሆይ አንተ አስቀድመ በልጅ በኢየሱስ ክርስቶስ ተቀብለኸኛል፣ እኔ ግን ያንን የከበረ ፍቅርህን በሚመጥን ሕይወት አልኖርኩም ብሎ ነው። ልዩነቱ የሰማይና የምድር ያህል ነው። አንደኛው በፍርሃት የሚደረግ የባሪያ ሽሽት ሲሆን ሌላኛው ግን በፍቅር የሚደረግ የልጅ ሩጫ ነው። አንዳንዶቻችሁ አሁን ምናልባት የሰራሁት ኃጢአት እኮ ከበደኝ፣ ውስጤን ሰላም ነሳኝ፣ ተጨነኩ እያላችሁ ይሆናል። ነገር ግን በኃጢአታችሁ ምክንያት የሚሰማችሁ ጥልቅ ሐዘንና የልብ ስብራት እግዚአብሔር እንደተዋችሁ ሳይሆን የእግዚአብሔር ሕያው መንፈስ በውስጣችሁ እንዳለ የሚያሳይ ትልቅ ማረጋገጫ ነው። እስቲ ያስቡት፣ የሞተ ሰው ህመም ይሰማዋል? ሬሳን ብትቆርጡት ያመዋል? አያመውም፣ ምክንያቱም ሕይወት የለውም። በሕይወት ያለ ሰው ግን ትንሽ አቧራ አይኑ ውስጥ ስትገባ እንኳን ያሳክከዋል፣ እረፍት ያሳጣዋል። ስለዚህ ኃጢአት ሲያስጨንቃችሁ፣ ውስጣችሁ ሲረበሽ ተስፋ ከመቁረጥ ይልቅ ጌታ ሆይ ለጽድቅ የሚራብ ኃጢአት የማይመቸው ሕያውን ልብና መንፈስ ስለሰጠኸኝ አመሰግናለሁ በሉት። ያ ሐዘን፣ ያ የልብ ህመም የመንፈስ ቅዱስ የልብ ትርታ ነው። ጸጋው በውስጣችሁ እየሰራ እንደሆነ የሚያሳይ ምልክት ነው። ሰይጣን ይህንን ሐዘን ተጠቅሞ ወደ ተስፋ መቁረጥ እንዲወስዳችሁ አትፍቀዱለት። ይልቁንም ያንን ቅዱስ ሐዘን ወደ መስቀሉ ስር መሮጫ ጉልበት አድርጋችሁ ተጠቀሙበት። ንስሐ እግዚአብሔርን ከማጣት የሚመጣ ፍርሃት ሳይሆን እግዚአብሔርን ቅድስና ከመውደድ የሚመጣ ጸጸት ነው። ስለዚህ በየቀኑ ጠዋት ከእንቅልፋችን ስንነቃ ለራሳችን የምንነግረው አንድ እውነት ሊኖር ይገባል። ዛሬ በእግዚአብሔር ፊት ያለኝ ተቀባይነት ትላንት በነበረኝ መንፈሳዊ ጥንካሬ ላይ የተመሰረተ አይደለም የሚል። ዛሬ የምንቆመው በራሳችን የትላንት አፈጻጸም ላይ ሳይሆን ክርስቶስ በፈጸመው ፍጹም ስራ ላይ ነው። ይህን ማለት ለምን አስፈለገ? ምክንያቱም በክርስቶስ ያለንን የጸና አቋም ካልተረዳን ኃጢአታችንን ለመጋፈጥ ድፍረት አይኖረንም። ስንሳሳትና ስንወድቅ ያ የሰማዩ መሰረታችን የተናወጠ ስለሚመስለን ኃጢአትን ለመደበቅ እንሞክራለን። ልክ አዳምና ሔዋን እንደተደበቁት እኛም ከእግዚአብሔር ፊት እንሸሻለን። ነገር ግን መጽደቃችን የጸና መሆኑን ስናውቅ ኃጢአታችንን በግልጽ ለመናዘዝ አንፈራም። አባቴ ሆይ ዛሬ በዚህ ነገር ተሸንፌያለሁ፣ ነገር ግን ያንተነት ያልተቀየረም፣ ስለዚህ እርዳኝ ብለን በልበ ሙሉነት ወደ ጸጋው ዙፋን እንቀርባለን። ለውጥ የሚጀምረው እግዚአብሔር እንዲወደን ከምናደርገው ጥረት ሳይሆን እግዚአብሔር አስቀድሞ እንደወደደን ከማወቅ ነው። ይህ እውነት ለመቀደስ ጉልበት ይሆነናል። በዚህ በመቀደስ ጉዞ ላይ ወደ ቀኝ ወይም ወደ ግራ የምንሳሳትባቸው ሁለት አደገኛ ገደሎች አሉ። እነዚህ ስህተቶች የክርስቶስን ወንጌል የሚያደበዝዙና መንፈሳዊ ሕይወታችንን የሚያውኩ ናቸው።
የመጀመሪያው ስህተት ዝም ብሎ መጠበቅ ወይም ኳየቲዝም የሚባለው ነው። ብዙዎቻችን እኔ ምንም አላደርግም፣ ሁሉንም ጌታ ይስራው፣ እኔ እጄን እሰጣለሁ፣ እርሱ ይስራልኝ እንላለን። ይህ አባባል መንፈሳዊ ቢመስልም መጽሐፍ ቅዱሳዊ ግን አይደለም። መጽሐፍ ቅዱስ ተጋደሉ፣ ሩጡ፣ ታገሉ፣ ድል ንሱ የሚሉ የትእዛዝ ቃላትን ይጠቀማል። እግዚአብሔር ብቻውን ይስራው ብለን እጃችንን አጣጥፈን የምንቀመጥ ከሆነ ጉዟችን ያቆማል። እግዚአብሔር እንዲቀድሰን ስንጸልይ እርሱ ደግሞ እንድንታዘዝ ኃይል ይሰጠናል እንጂ የኛን ድርሻ ተክቶ አይታዘዝልንም። ሁለተኛው ስህተት ደግሞ በራስ ጥረት መመካት ወይም ሌጋሊዝም ነው። ይህ ደግሞ ሁሉንም ነገር እኔው ራሴ ነኝ የምሰራው ብሎ ማሰብ ነው። በአንደበታችን እንጂ በልባችን እግዚአብሔር ጸጋ ላይ እንመካም። በዚህ ጊዜ ክርስትና ቀንበር ይሆንብናል። ድካማችን ይበዛል፣ ስንወድቅ ደግሞ ተስፋ እንቆርጣለን። እነዚህ ሁለቱ ጫፎች አደገኛ ናቸው። አንደኛው ሰነፍ ያደርገናል፣ ሌላኛው ደግሞ ትዕቢተኛ ወይም ተስፋ የቆረጥን ያደርገናል። መጽሐፍ ቅዱሳዊ መንገድ ግን እነዚህን ሁለቱን አያስታርቅም፣ ይልቁንም በሌላ እውነት ይተካቸዋል። እርሱም ተደግፎ መጋደል ወይም ዲፔንደንት ኢፈርት ይባላል። እግዚአብሔር እየሰራ እንደሆነ በማወቅ እኛም በሙሉ ኃይላችን እንሰራለን። ለምሳሌ አንድ ገበሬ ዳገታማ በሆነ እርሻ ላይ 2 በሬዎችን ጠምዶ እያረሰ ነው ብላችሁ አስቡ። ገበሬው በሙሉ ኃይሉ የሞፈሩን እጆታ ይይዛል፣ ማረሻው ወደ ውስጥ እንዲገባ ይጫናል፣ በሬዎቹን እየተቆጣጠረ መስመሩን ለማስተካከል ይጥራል። ገበሬው ዝም ብሎ ቆሞ በሬዎቹ ብቻቸውን እንዲያርሱ አይጠብቅም። በሙሉ ኃይሉ እየሰራ ነው። ነገር ግን ያ ገበሬ በሬዎቹ ባይኖሩና ጉልበት ባይሰጡት ኖሮ ብቻውን ማረስ እንደማይችል ጠንቅቆ ያውቃል። እኛም መቀደስ የምንችለው በዚህ መልክ ነው። እኛ ተደግፈን እንጋደላለን። ኃጢአትን ስንቃወም፣ ቃሉን ስናጠና፣ ስንጸልይና ክፉ ልማድን ስንተው በሙሉ ኃይላችን እንጥራለን። ነገር ግን ይህንን የምናደርገው በራሴ ጉልበት ነው የማሸንፈው ብለን ሳይሆን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሚል ጥልቅ መደገፍ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ላይ ያለ እኔ ምንም ልታደርጉ አትችሉም ይላል። ጥቂት ትችላላችሁ አላለም፣ ምንም ነው ያለው። ስለዚህ በየቀኑ ጠዋት ስንነሳ ልክ እንደ ተራራ ተጓዥ የጌታን ጸጋ ምርኩዛችን አድርገን እንውላለን። ይህ ማለት ሰነፍ መሆን ማለት አይደለም። እንዲያውም በጌታ ላይ በደንብ መደገፍ ማለት በበለጠ ኃይል ለመጋደል ድፍረት ማግኘት ማለት ነው። ገበሬው በሬዎቹ ጉልበት እንዳላቸው ሲያውቅ ይበልጥ እንዲያርስ እንደሚያበረታታ ሁሉ እኛም እግዚአብሔር በውስጣችን እንደሚሰራ ስናውቅ በታላቅ ተነሳሽነት ለቅድስና እንታገላለን። እኛ ጥረት እናደርጋለን፣ ነገር ግን ያ ጥረታችን ሙሉ በሙሉ በጸጋው ላይ ተመሰረተ ነው። ወንድሞቼና እህቶቼ፣ ይህ የቅድስና ጉዞ አንዳንዴ በጣም ረጅም ይሆንብናል፣ ጥረታችንም ፍሬ አልባ ይመስላል። ነገር ግን በልባችሁ ልታውቁት የሚገባ ትልቅ ተስፋ አለ። ይኸውም ይህንን ስራ የጀመረው እግዚአብሔር ስለሆነ ሊጨርሰው የታመነ መሆኑን ነው። መቀደስ የእናንተ የብቻችሁን ፕሮጀክት አይደለም። እኔ ራሴን ልቀድስ ብላችሁ ብቻችሁን የምትታገሉ ትልቅ ትግል አይደለም። ይህ የእግዚአብሔር ፕሮጀክት ነው። ቅዱስ ቃሉ እንደሚለው በእናንተ በጎን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንደሚፈጽመው ይህን ተረድቻለሁ። እግዚአብሔርም እናንተን ሲቀድስ የክርስቶስን መልክ እንዲኖራችሁ ነው። በሕይወታችሁ ውስጥ ያለው እያንዳንዱ ፈተና፣ እያንዳንዱ ውድቀትና መነሳት፣ እያንዳንዱ የጸጋ ልምምድ በእሱ እጅ ውስጥ ያለ መሳሪያ ነው። የሕይወታችሁ አቅጣጫ ወደ ላይ እስከሆነ ድረስ ስለ ፍጥነቱ አትጨነቁ። ዋናው ነገር የጀመረው አምላክ መጨረሱ የማይቀር መሆኑ ነው። ዛሬ ግድግዳው ላይ ያለው ቀለም ባይመቻችሁም፣ ወለሉ ገና ባይለሰልስም፣ የቤቱ ባለቤት ስራውን ገና አልጨረሰም። እርሱ እስከ መጨረሻው ይጸናል። መንፈሳዊ ልምምዶች፣ ቃሉን ማንበብ፣ መጸለይ፣ ከቅዱሳን ጋር ህብረት ማድረግ የመሳሰሉት እግዚአብሔር እኛን ለመቀደስ የሚጠቀምባቸው ቧንቧዎች ናቸው። ቧንቧው ውሃው አይደለም፣ ነገር ግን ውሃው ወደኛ የሚመጣበት መንገድ ነው። ስለዚህ በእነዚህ ነገሮች ስንተጋ በጸጋው ለመሞላት አፋችንን እንደከፈትን አድርጋችሁ ቁጠሩት። መቀደስ ማለት ራሳችንን የተሻለ ሰው ለማድረግ የምንጥረው የሥነ ምግባር ማሻሻያ ሳይሆን በየቀኑ ከጌታ ኢየሱስ ጋር ጥብቅ ግንኙነት እያደረጉ መሄድ ነው። ቅርንጫፍ ከግንዱ ጋር ተጣብቆ እንደሚቆይና ከግንዱ በሚወጣው ጭማቂ ፍሬ እንደሚያፈራ ሁሉ እናንተም ከእርሱ ጋር በመጣበቃችሁ ብዙ ፍሬ ታፈራላችሁ። በመጨረሻም አንድ እጅግ አሳሳቢ እውነት መጋፈጥ ይኖርብናል። ቅድስናን ተከተሉ፣ ያለ እርሱ ጌታን ሊያይ የሚችል ማንም የለም። ይህ ቃል በቸልተኝነት የምናልፈው ነገር አይደለም። ቅድስና ድነትን ያስገኝላችኋል እያለ አይደለም። ነገር ግን እውነተኛ መዳን ውጤቱ ቅድስና ነው እያለን ነው። በአንድ ወቅት የሆነ ጸሎት ስለጸለያችሁ ወይም ስለተጠመቃችሁ ብቻ ሁሉ ነገር አልቋል ብላችሁ በዝሙት፣ በውሸት፣ በቂምና በዓለማዊ ውስጥ እየተዘፈቃችሁ የምትኖሩ ከሆነ ራሳችሁን ልትመረምሩ ይገባል። የመንፈሳዊ እድገታችሁ መስመር ለረጅም ጊዜ ቀጥ ብሎ ከቆመ፣ ማለትም በሕይወታችሁ ምንም አይነት የቅድስና ለውጥና የኃጢአት ትግል ከሌለ ትልቅ አደጋ ውስጥ ናችሁ። ምክንያቱም ሕያው የሆነ ዘር መብቀሉና ማደጉ አይቀርም። ፈጽሞ ፍሬ የማይሰጥና የማይለወጥ ሕይወት
የእውነተኛ መዳን ምልክት ሊሆን አይችልም። ዛሬ እግዚአብሔር ይህን ግዴለሽነት እንዲነቅልላችሁ ጸልዩ። ጌታ ሆይ ለቅድስና ረሃብ ስጠኝ፣ በውስጥ ያለውን የኃጢአት ፍቅር ንቀልልኝ ብላችሁ ጩሁ። የቅድስናን ተራራ ብቻችሁን እየወጣችሁ አይደለም። ያጸደቃችሁ እርሱ ነው። አሁን እየቀደሳችሁ ያለውም እርሱ ነው። ነገ በክብር የሚቀበላችሁም እርሱ ነው። በእናንተ መልካሙን ሥራ የጀመረው አምላክ እስከ ኢየሱስ ክርስቶስ ቀን ድረስ ሊፈጽመው የታመነ ነው። ሥራው የእርሱ ነው፣ ጀማሪውም ፈጻሚውም እርሱ ነው። እንግዲህ የድላችን ዋስትና እርሱ ስለሆነ ዓይናችንን በእርሱ ላይ አድርገን እስከ መጨረሻው በብርታት እንጋደል፣ በጸጋው ላይ እንደገፍ። ጌታ ጸጋውን ያብዛላችሁ።